እናንተ ጋር በጣም እድለኛ ናችሁ። ያው ቤተክርስቲያኑ እንደምታዩት ውስጡ ምንጣፍ የለውም። መሬቱ አፈር ነው፣ ዘንባባ ነው የተነጠፈው። የኛ ቤት እንኳን ወለል አለው። የዚህ ቤት ሸራ ራሱ የለም። ያው ንዋያተ ቅዱሳኑ እንደምታዩት ነው። ስዕል አድኖም እንደምታዩት ነው። ጣራውም ከፍት ነው። አዲሱን ህንፃ መጨረስ አቅቷቸዋል። ቀጣይም የአቦዬ ንግስ በዚች አፈር ነው ታቦቱ የሚወጣውና እንደው በድንግል ማርያም ስም ይዣቸዋለሁ። በእመቤት የድንግል ማርያም ስም በአዛኝቶ ስለ አቡነ ገብረ መንፈስ ቅዱስ ብላችሁ እርዱን እያሉ ነው አባቶች። ስለዚህ ሁላችሁም ይህ ቪዲዮ ሲደርሳችሁ ይህንን ንዋያተ ቅዱሳን አይታችሁ ይህንን ስዕል አድኖ አይታችሁ መሬቱን አይታችሁ ካሳለፋችሁ እውነት እናንተ ኦርቶዶክስ አይደላችሁም። በድንግል ማርያም ስም ይዣቸዋለሁ። አባቶች እርዱን እያሉ ነው። ስለዚህ እንርዳቸው በቻልነው ሁላችንም 5ም 10ም 20ም 100ም በምንችለው እንደው በድንግል ማርያም ስም ይዣቸዋለሁ። ስለ ድንግል ማርያም ብዬ ለምኜ ይሄ ቪዲዮ ማሳለፍ እውነት ኃጢአት ነውና በድንግል ማርያም ስም ይዣቸዋለሁ። እርዱን እያሉ ነው አባቶች። ያው እነሱም ያላቸው የነበረው ሁኔታ ይናገራሉ። እውነት እኔ እንባይ ራሱ አልቻልኩም። እሺ እኛም በዚህ አፈር ገብተን ሰው እንደውም የሌላ ቦታ ካህን ቢሆን እዚህ ቤተክርስቲያን ከፍቶም እንደውም አያየውም ነበር። እንደውም ጭራሽም አያየውም ነበር። በዚህ በዘንባባው በአፈሩ ገብተን የአቅም ማጣት አቅማችን ትንሽ ስለሆነ ትንሽ ምዕመናን 17 ምዕመናን እንደውም ሙስሊም እንሆናለን እያሉን እየንትን እያሉን የሆነ ነገር ይሄን ዘራሱ ዘንባባ ቆርጣቸው አምጡልን ስንላቸው አይ ካዘዛችሁንማ እምነታችንን እንቀየራለን እያሉን እኛንም ይቀይሩብናል ብለን እየንትን እያልን እየተሰለምናቸው በዚህ ቤተክርስቲያን ነው ገብተን ቀድሰን የምንወጣው። የክርስቲያን እምነት ተከታዮች ባካችሁ ስለ ድንግሊቷ እናታችን ስለ ቅድስት ድንግል ማርያም ብላችሁ ስለ ጻድቁ አባታችን ገብረ መንፈስ ቅዱስ ብላችሁ እርዱን እንላለን። እኛም ያው እርዱን ባካችሁ እርዱን አባቶች። እኛ እነሱ በምንለምናቸው ፋንታ ድንግል ማርያም ምስክሬ ናት። እንደዛሬ የተሰማኝን ቀን ከልቤ ያለቀስኩበት ቀን የለምና እንደው በድንግል ማርያም ስም ይዣችኋለሁ አባቶች። እኛን በዚህ መልክ ውዝቅ ብለው በዚህ መልክ እኛን አባቶች አልቅሰው ሲለምኑን እኛ እነሱ ከጎናቸው መቆም አለብን። እስቲል አሁንም እያስፈራሯቸው ነው። የአንድ ነገር ሲሏቸው አህዛብ እንሆናለን ብለው እያሰቃያቸው ነው። ንዋያተ ቅዱሳኑ እንደምታዩት ነው። የአቡነ ገብረ መንፈስ ቅዱስ ታቦት ጽላቱ እዚህ ውስጥ ይገኛል። ስለዚህ በምችሉት በድንግል ማርያም ስም ይዣችኋለሁ። አስራት መኩራት የምትሰጡት ነገር ካለ ድግስ ካለባችሁ እንዲሁም ሰርግ ካለባችሁ ልደት ካለባችሁ እውነት የው ያሳላ አቦዬ ቤተክርስቲያን እንድታደርጉ በድንግል ማርያም ስም እጠይቃለሁ። ንዋያተ ቅዱሳኑ እንደምታዩት ነው። አባቶች እኛን ዝቅ ብለው ወርደው መሬት ላይ እየለመኑን ነው። ስለዚህ በድንግል ማርያም ስም በአቡነ ገብረ መንፈስ ቅዱስ ስም ሌላ ቦታ ጉዞ መሄድ የምትፈልጉ ሰዎች ካላችሁ አትሂዱ። አካውንትና ስልክ ለጥፍላችኋለሁ። በዚህ ጉዞ መታችሁ ተሳታፊ ሆናችሁ የበረከቱ ተሳታፊ እንድትሆኑ በጣም በድንግል ማርያም ስም ጠይቃለሁ። እርዱን። ስለ ድንግል ማርያም እርዱን። ስለ አዛኝቷ የው ተዋህዶዎች ሊበተኑብን ነው። 18 ብቻ ነው ያሉት። 18ቶቹ ከተበተኑ ይሄ ቦታ ላይ ምን እንደሚፈጠር እናንተም እንደምታዩት ነው። እንደው በድንግል ማርያም ይዣችኋለሁ። በአዛኝቷ ስለ ድንግል ማርያም ብላችሁ ይህንን ቪዲዮ አታሳልፉት። ብዙ ንዋያተ ቅዱሳንም የለውም። የው አባቶች የዘወትር ውዳሴ ማርያም የአቡነ ገብረ መንፈስ ቅዱስ ገድል እዚህ ላይ ነው አስቀምጠው ላይ ነው የሚያነቡት። ስለዚህ ንዋያተ ቅዱሳን ጸናጽን፣ ከበሮ፣ ሁሉም ነገር መጎናጸፊያ፣ አልባሳት ምንም ነገር የላቸውም። ስለዚህ በድንግል ማርያም ስም ይዣችኋለሁ። በአዛኝቷ ከ100 ብር ጀምራችሁ ላሳላ አቦዬ ገብረ መንፈስ ቅዱስ ቤተክርስቲያን እንድትረዱን በድንግል ማርያም ስም ጠይቃችኋለሁ። ስለነበረን ጊዜና ቆይታ ከልብ አመሰግናለሁ። እውነት በጣም ነው ያዘንኩት። ከልብ አመሰግናለሁ።